አረ ውግዘት ነፃ አውጪ ግንባር የሚያስፈልገው ለሁሊያን አልቫሬዝ ነው ጋይስ። የአትሌቲኮ ማድሪድ ደጋፊዎች አይንህን ለአፈር ብለውታል። የአትሌቲኮ ማድሪድ ደጋፊዎች ግን ከፍተኛ የተባለ ጩኸትና ስድብ ጣታቸውን እየወጡ ምንም የቀራቸው ነገር የለም። ተቀይሮ በሚገባበት ሰዓት እንደዚሁም ጨዋታው በሚጠናቀቅበት ሰዓት ሁሊያን አልቫሬዝ ላይ ከፍተኛ ተቃውሟቸውን እያሰሙ ይገኛሉ። እንደሚታወሰው ሁሊያን አልቫሬዝ ወደ ህልም ክለብ ወደ ባርሴሎና ልቀቁኝ እያለ ክለቡ አትሌቲኮ ማድሪድን ክረምቱን በሙሉ እየወተወተ ይገኛል። ነገር ግን የአትሌቲኮ ማድሪድ ደጋፊዎች በጣም ከፍተኛ ውግዘት ነው ያደረሱበት። ኢቭን ወደ መልበሻ ክፍል ጨዋታው ከተጠናቀቀ በኋላ የቡድን አጋሮቹ ደጋፊዎቹን ሄደው በሚያመሰግኑበት ሰዓትና አጨብጭበው በሚሰናበቷቸው ሰዓት እሱ ግን ወደ እነሱ እንዳይጠጋ እንደምታዩት በዚህ ስታፍ ሜምበር በቀጥታ ወደ መልበሻ ክፍል እንዲያመራ ነው የተደረገው። ምክንያቱም ከፍተኛ ቁጣን የቀሰቀሰ እንግዲህ በዚህ ሁኔታ አርሴናል አሁንም ተስፋ እንዳልቆረጠ ፋብሪዚዮ ሮማኖ ዛሬም ዘግቦልናል። አርሰናሎች ኢንፎርም አድርጉን በሁሊያን አልቫሬዝ ጉዳይ ወደ አርሰናል ለመምጣት ምንም አይነት ጭላንጭል ተስፋ ካለ እንኳን ክለቡን እንደዚህ ወኪሎቹን እንዲያሳውቁ ነግሯል ተብሏል። ሁሊያን አልቫሬዝም አርሰናልን ሪጀክት አላደረገም። በዚህ ሁኔታ እንግዲህ አትሌቲኮ ማድሪድን ወደ ባርሴሎና አሳልፈው የሚሰጡ አይመስለኝም። ስለዚህ ማረፊያው ምናልባት በዚህ ክረምት እንግዲህ ገፍቶ የሚወጣ ከሆነ ወደ አርሰናል መምጣቱ የሚቀር አይመስለኝም። ደጋፊዎች ቁጣ ጋር እንግዲህ እንዴት እንደሚዘለቅ አላቅም። ለማንኛውም ስለ አስገራሚው በጣም አነጋጋሪ ስለሆነው የአትሌቲኮ ማድሪድ ደጋፊዎች ቁጣ እንደዚሁም ተቃውሞ ምን ትላላችሁ? በመጨረሻ ሁሊያን አልቫሬዝ ማረፊያው የት የሚሆን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። በርካቶችን እያነጋገረ የሚገኘው የሁሊያን አልቫሬዝ ጉዳይ እንግዲህ ዛሬ አትሌቲኮ ማድሪድ ከቪላሪያል ጋር 2-2 በተለያዩበት የላሊጋ ጨዋታ ላይ በምትመለከት መልኩ ከስታዲየሙ ለቆ ተጫዋቾች ከደጋፊዎቻቸው ጋር ሰላምታን በሚለዋወጡበትና ክብርን በሚያሳዩቸው ሰዓት ላይ እሱ ግን ተነጥሎ ወደ መልበሻ ክፍል ሲገባ ታይቶ ነበረ። ታዲያ ተግባሩን በጣም በርካቶችን ሲያናግር ነበረ። ከጨዋታው አስቀድሞ ደግሞ በቴሌቪዥን ስክሪኖች ላይ በሚታይበት ሰዓት ላይ ስታዲየም ውስጥ የታደሙ የአትሌቲኮ ማድሪድ ደጋፊዎች ሁሊያን አልቫሬዝ ላይ በጩኸት ተቃውሟቸውን ሲያሰሙም ተመልክተናቸው ነበረ። ያው ከዝውውር ጋር በተያያዘ ከአትሌቲኮ ማድሪድ መልቀቅ እንደሚፈልግ ሁሊያን አልቫሬዝ የሚታወቅ ነው። እንደነ ባርሴሎና፣ አርሰናል የመሳሰሉ ክለቦች ደግሞ የተጫዋች ፈላጊ ክለቦች እንደሆኑ ይታወቃል። ከዛ ጋር በተያያዘ እኛ ሊክደን ነው በሚል የአትሌቲኮ ማድሪድ ደጋፊዎች ተቃውሟቸውን ሲያሰሙት የነበረው። ታዲያ ከስታዲየም ለቆ ሲወጣ መቴቱም በጣም በርካቶችን ነበር ሲያናግር የነበረው ሌሎች የቡድን አጋሮቹ ከደጋፊዎቻቸው ጋር ክብርን በሚለዋወጡበት ሰዓት ላይ ማለት ነው። ነገር ግን ከጨዋታው መጠናቀቂያ በኋላ አሰልጣኝ ዲያጎ ሲሞኔ እንደተናገሩት ከሆነም ይህንን እንዲያደርጉ ሁሊያን አልቫሬዝ የቡድኑ ስታፎች እንደነገሩት ነው የተናገሩት ማለት ነው። ታዲያም እንግዲህ ሁሊያን አልቫሬዝ ሆን ብሎ ራሱ ወጥቶ ሳይሆን ከቡድኑ ስታፎች ከሜዳው ለቆ እንዲወጣ ተጫዋቾች ከደጋፊዎቻቸው ጋር ሰላምታን በሚለዋወጡበት ሰዓት ላይ ወደ መልበሻ ክፍል እንዲገባ ተነግሮት እንደነበረ ነው የተናገረው ዲያጎ ሲሞኔ። ከዚህ በተጨማሪም አሁንም ቢሆን የኛ ተጫዋች ነው፣ ስለዚህ እሱ ነገር ይመለከተኛል ምናምን የሚል አይነት አስተያየት ነበር ዲያጎ ሲሞኔ ሰጠው። ለማንኛውም እናንተ ስለ ሁሊያን አልቫሬዝ ጉዳይ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። እኔ በእውነት በጣም ነው ማዝነው በሁሊያን አልቫሬዝ ጉዳይ። የምሬ ነው የምነግራችሁ። እንደ እግር ኳስ ተመልካች በጣም ይደብራል ያየነው ነገር ትናንትና ማለት ነው። ሪያዴር ሜትሮፖሊታኖ እንደ አትሌቲኮ ማድሪድ ግን የነተበ ደጋፊ ያለው እግር ኳስ ቡድን አለ ብሎ ለመናገር የሚያስደፍር ቋንቋ መጠቀም ይከብደኛል። ፐርሰናሊ 3 ቪዲዮዎች ነው የምጋብዛችሁ። ትናንትና ከቪላሪያል ጋር ባረጉት ጨዋታ ላይ ስኳድ ውስጥ ተካቶ ገና ወደ ሪያዴር ሜትሮፖሊታኖ ወደ ስቴዲየም እያቀና በነበረበት ሰዓት ላይ የነበረውን ፊት እንዲ ቦዲ ላንጉዌጁን እዩት እስቲ። ከዛ በኋላ ደግሞ ገባ አይደለ መልበሻ እዚህ እንዴት ነው ተቀያሪ ወንበር ተጫዋቾች የሚገቡበት ቦታ ላይ ተቀያሪ ወንበር ላይ ነበረ ለብቻው ቁጭ ብሎ በቃ ማለት አዚፍ እንደማይግባባ ሁላ ማለት ነው። ምንም በቃ አውርቶ ማያውቅ ልጅ ለብቻው በቃ የተገለለ ተጫዋች ምን አለፋችሁ የተገለለ ለብቻው እንደ ቡድን ነገሮች ራሱ ከያለውን ሁኔታ እኮ ተራርተው ኢቭን እንትን ማለት አልፈለጉም ማለት ነው። እኔ እንደዛ ነው የሚገባኝ። አብሮት ማንም የለም ምናምን ብቻውን ቁጭ ብሎ ተክዞ እዩት መልበሻ ክፍል ከዛ በኋላ ደግሞ የግፉ ግፍ ዲየጎ ሲሚዮኒ ማለት ነው። በጣም ባይዘዌ በጣም መሰሪ ከሚባሉ ሰዎች መካከል አንዱ እንደሆነ ነው የተረዳሁት። የሀገሩ ልጅ አይደል እንዴ? ምንም ቢሆን እንደዚህ አይነት በጣም ማለት ሆስታይል የሆነ ኤንቫይሮንመንት ገና ስሙ ስክሪን ላይ ሲመጣ የቡድን ስብስብ ውስጥ የነበሩት ተጫዋቾች ስማቸው ሲነገር ሁሊያን አልቫሬዝ ሲባል ብሎ ያ ሁሉ የጮኸት ድምጽ በጣም በትልቁ እየተሰማ እየተረዳ እየተገነዘበ ልጁን ቀይራችሁ ማስገባት እኔ እንጃ አይኑ ውጤት ሊፈልግ ይችል ይሆናል፣ ግን እንደዚህ አይነት ሞመንቶችን ልጁን ደበቅ ማድረግ ነው እንጂ ያለበት አሰጣው ነው ብዬ ነው ማሳ አሰጣው በቃ ምንም መንከባከብ መጠበቅ ሲጠበቅበት እንዳሰልጣኝ አስገብቶ ሳት ውስጥ አደው እኔ እንደዛ ነው የምረዳው። በቃ 66ኛው ደቂቃ ላይ ተቀይሮ ሲገባ ጀምሮ ፑቢልን ተክቶ ሲገባ ተቆሞ ድምጽ ነበር በጣም በትልቁ ማለት ነው። ቪላሪያል ለማሸነፍ ያለው ስብስብ በቂ መሆን ነበርበት ብዬ ስለማምን የግድ የአልቫሬዝ ግልጋሎት ኦፍ ኮርስ ይፈልጋል። ወርልድ ክላስ ተጫዋች ነው፣ ግን
በቃ ያለውን ሁኔታ ከግምት ውስጥ ከታችሁ ቢያንስ ከዛ ጨዋታ ላይ ማግለል ነበረበት ብዬ አስባለሁ እኔ ፐርሰናሊ ማለት ነው። ከዛ ውጪ ከገባ በኋላ እያንዳንዱ ተች እንዴት እናንተ አሁን ለምሳሌ ትላንትና አሌክሳንደር ኢዛክ የተቃውሞ ድምጽ ሲገጥመው ነበር። እሱም ተመሳሳይ በሆነ መንገድ ልምምድ አልሰራም ምናምን ብሎ ታግሎ ነው የወጣው። ግን አትሊስት እሱ በሌላ ማሊያ መጥቶ ነው ትላንትና የሴንት ጄምስ ፓርክ ደጋፊዎች በትልቁ የተቃውሞ ድምጽ ሲያሰሙ የነበሩት ኳስ ሲነካ። አልቫሬዝ ራሱ ምን ባደረገ? ትልቅ ክለብ እንዴ ባርሴሎና እኮ ትልቅ ክለብ እኮ ነው ከአትሌቲኮ ማድሪድ አንጻር እኮ። በአትሌቲኮ ማድሪድ እኮ እንዴት ነው አሟሟቂ አኗኗሪ ነው የሚባለው? እኔ እንጃ እንደዛ ነገር እኮ ነው እንደዛ ቃል እኮ ነው የምትጠቀሙት እንጂ ይሄ ነው የምትሉት እኮ ትልቅ ታሪክ የለውም ከሪያል ማድሪድም ከባርሴሎና አንጻር ማለት ነውና ወደ ትልቅ ክለብ ወደ ባርሴሎና ለማቅናት መመኘቱ እኮ ሰዋዊ ነው፣ ምንም ማለት አይደለም። የዓለም ዋንጫን ያሳካ ትሪብል እኮ የበላ ልጅ ነው 2022-2023 ላይ የዋንጫ እኮ ድርቅ ማያቅለው ዋንጫ ማሳካት አይደለም ብርቁ፣ ለሱ ብርቅ ነገር ዋንጫ አለማሳካት ነበር። እሱ ነው ማይቶታል አትሌቲኮ ማድሪድ ቤት። ስለዚህ አሁን ወደ ትልቅ ክለብ ለመሄድ የሰውኛ አስተሳሰቡ በዚህ ደረጃ ላይ ያስጠይቀው ይገባል ብዬ አላስብም። መሀል ጣት ብትሉ ምን ብትሉ ተውት ብቻ። ይሄ ነው ማይባል ተቃውሞ እኔ በዚህ ደረጃ ሆስታይል ኤንቫይሮንመንት ይጠብቋል ብዬ አልገመትኩም። ተቃውሞ ሊኖር ይችላል ግን በዚህ ደረጃ ይሆናል ብዬ አልገመትኩም። ምን ባደረገ ለክለቡ ተፍተፍ ባለ ልጅ እንዴት እንደዚህ ይሆናል? ትልቁ ጥያቄ እንዳልኳችሁ ነው። ውል ስታድሱ መጠንቀቅ ወይም ውል ስትፈርሙ መጠንቀቅ። ከሲቲ ሲመጣ ይሄ ልጅ በቃ ምን ገነት የገባ ይመስል በዚህ ደረጃ ኮንትራትህን እስከ 2029 መፈረምክ እንደ ክለቡ መልካም ፈቃድ እስከ 2030 ከፍ ማድረግህ ያ ብቻም አይደለም። ውል ማፍረሻን እንዴት በእጅ አታስገባም? እንዴት ይህን እንኳን ቆም ብሎ ወኪሎቹ አይነግሩትም? ውል ማፍረሻን ሪሊዝ ክሎዝ እንዴት ኮንትራት ውስጥ እንዲካተት ትፈቅዳለህ? ከፈቀድ ካይቀር ደግሞ ዝቅተኛ ሂሳብ እንዲሆን ነው እንጂ በክለቡ መልካም ፈቃድ መሰረት 432 ሚሊዮን ፓውንድ እና 500 ሚሊዮን ዩሮ በላይ ወሰንኩ። አንተ ነህ ወደ ፈቅደሃል። በቃ ወደ ከገባ ቢረግጦ አይክፋ ነው። አትወጣም ከተባልክም ሊከፋ አይገባም። በቃ አሁን የፈረምከው ነገር ነው ትልቁ ጣጣ ሆኖ እየመጣ በሚገኘው ብዬ ነው ማስበው። ኤኒዌይስ ከጨዋታው መጠናቀቅ በኋላ ብቻውን ወደ መልበሻ ክፍል ያመራው ይሄ ነው ማይባል ሆስታይል ኢንቫይሮንመንት ጋይስ እዩቴን ቪዲዮ በጣም ያሳዝናል። በዚህ ሁኔታ የልጅ ይቆያል ብላችሁ ታስባላችሁ? እሱ ይወጣለው የምትሉት እስቲ እናንተን ሐሳብ ኮሜንት ላይ ጠብቃለሁ። አሁን መፍትሄው ገብቶኛል። አልቫሬዝን ከአትሌቲኮ ማድሪድ ከዛ ከዋንዳ ሜትሮፖሊታኖ እስር ቤት ለማስለቀቅ የመጨረሻ መፍትሄያችን ማይክል ስኮፊልድ ነው ጋይስ። ሌላ ማንም ሊሆን አይችልም። ተመልከቱት እስኪ የሰውዬ እኮ ፊቱ ተኮሳትሮ ተጨማዶ አለቅ። ስቴዲየም እስኪገባ ተቀይሮም ሲገባ ቁጭ ብሎ እያንዳንዱ ሞመንት ላይ ሊያሟሙቅ ሲገባም እንደምታዩት ተኮሳትሮ እንዲህ ሊያለቅስ ደርሶ ነው የሚቀመጠው። ይሁት እንግዲህ ወደ ስቴዲየም ሲደርስ ነው ይህንን ፊት ያሳየው ማለት ነው። እንደውም አንዳንድ መረጃዎች መልበሻ ክፍል ውስጥ የሚያሳየው የፊት ገጽታ መኮሳተሩ ምናምን እንዴት ነው ያዛልቃል ወይ ወደ ምናምን ወደሚል አይነት ሲቹዌሽን ውስጥ እንደገቡ ነው የሚያሳየው ጋይስ። ኤኒዌይስ እኔ አልቫሬዝን ማቆየት ለዲየጎ ሲሚዮኒ ኪሳራ ነው ብዬ ነው ማስበው። ዛሬም ከቤንች ነው ያስጀምረው። እርግጥ ነው በዓለም ዋንጫ ፋይናሊስት እንግዲህ የሆነ ተጫዋች ስለሆነ በአንዴ ወደ ጨዋታ ማስገባት ይከብዳል እረዳለሁ። ግን አይ ዶንት ቲንክ እኔ በጣም ከባድ ተቃውሞ ነው ዛሬ የደረሰበት ስቴዲየም ውስጥ ጋይስ። አልሜኒ ላይ ነው ቀጥታ እንግዲህ ያዞረው ካሜራው ማለት ነው አልቫሬዝ ላይ በሚጮህበት ሰዓት ላይ አትሌቲኮ ማድሪድ ደጋፊዎች። ስለዚህ አይ ዶንት ቲንክ እኔን ሰውዬ ማቆየት ለነሱም ቢሆን ኪሳራ ነው። እንደው ለኛ እንኳን ባይሸጡት አርሰናል መሄዱ የሚቀር አይመስለኝም ጋይስ። እንደምታዩት በጣም የደበረው ፊት ነው የሚያሳየው። በባርሳ መምጣቱ ድል በጣም ዜሮ እየገባ ነው የሚገኘው። እኔ አይ ዶንት ቲንክ ካሁን በኋላ አትሌቲኮ ማድሪድ እና ሁሊያን አልቫሬዝ ድጋሚ ይሰራሉ ብዬ አላስብም። እስኪ እናንተን ሐሳብ አስቀምጡልኝ። ኮፒ ሊንክ ሪፖስት ሲደረግ ፎሎ እያደረጋችሁ ይመቻችሁ።